ጤና ይስጥልን ቲም እንዴት ናችሁ? ሰላም ናችሁ? ቅድም ባልኩት መሰረት የፈጠነ አጫጭር ቪዲዮዎችን እልክላችኋለሁ። እባካችሁን ቪዲዮን አይታችሁ ወዲያው ተግባራዊ ለማድረግ ሞክሩ። ጥያቄም አስተያየትም ካላችሁ እዛው ላይ መልሱልኝ። እሺ ዛሬ የምናየው እንዴት ሲስተሙ ላይ ሎጊን አድርገን ክላይንቶቻችንን ሬጂስተር እናደርጋለን ነው። ያው ሲስተማችንን ምን ማድረግ እዚህ አድሬስ ባር ላይ ሄደን ዶት ዶት ብለን ኢንተር ስናደርግ ይሄ አድሬስ ዋንስ ሲስተሙን በደንብ ቴስት አድርገን ከጨረስን በኋላ ወደ ዋና ዌብሳይታችን ወይም ደግሞ ሎካል ውስጥ ላይ መውሰድ እንችላለን። ስለዚህ በተሰጠን ክሪዴንሻል መሰረት ምን እናደርጋለን? ሎጊን እናደርጋለን። እዛ ኢንተር ኦር ሳይን ኢን የምትለዋ ክሊክ ስናደርግ የራሳችን ዳሽቦርድ ይመጣል። ዘን አፍተር ቅድም እንዳልኳችሁ እንዴት ነው ክላይንት ክሬት የምናደርገው ነው ያየነው አይደለ? ተባባል ነው። ስለዚህ እዚህ ክላይንት የምትለዋ የሚለው ላይ ክሊክ አደርጋለሁ። እዚህ ጋር ክላይንት ሊስት ይመጣል። ክላይንቶቻችንን ሰርች ማድረግ እንችላለን። ክላይንት ሊስቶቻችንን ኤክሴል ላይ ኤክስፖርት ማድረግ እንችላለን። አሲቲስ ኢምፖርት ማድረግ እንችላለን። በኤክሴልም ደግሞ ተሰርቶ የነበረውን ኢምፖርት ማድረግ እንችላለን። ለጊዜው እዚህ አድ ክላይንት ላይ ክሊክ አድርገን ከዛን ክላይንታችንን ታይፕ ኦርጋናይዜሽን ነው ፐርሰን ሞስትሊ ኦርጋናይዜሽን ስለሆነ ክላይንት ላይ እንጽፋለን። ለምሳሌ አዲስ አበባ ሲዌሬጅ ልበለው ሲዌሬጅ ሰምቲንግ የፍጥነት ያክል ሪስፖንስብል ኮንታክት ፐርሰን ሪስፖንስብል ማን ነው? አሁን እነዚህ ባለፈው ሬጂስተር ያደረግኳችሁ ሰዎች ናቸው። ኤኒበዲ ለዚህ ክላይንት ሪስፖንስብል ማድረግ ትችላላችሁ። ባይ ዲፎልት አድሚኑ ሪስፖንስብል ሊሆን ይችላል። ባይ ዲፎልት ንግስት እና አቶ ወርቁ አድሚን ናቸው። ሌሎቻችን እንደ ስታፍ ነው የምንለው። የሆነ ሰው ምን ማድረግ ትችላላችሁ? አሳይ ማድረግ ትችላላችሁ። ኮላቦሬተርስ እዚህ ክላይንት ላይ ማን ኮላቦሬት የሚያደርገው የምንፈልገውን ሰው እንመርጣለን። ብላንክ ማድረግ እንችላለን። ሎኬሽን አዲስ አበባ። እሺ አዲስ አበባ ሲቲም አዲስ አበባ ሪጅን ኤኤ። ሌላ የቀረ ማያስፈልግ ምትሉኝ ካል ታስገቡልኝና አስገባላችኋለሁ ወይ ሪሙቭ አደርግላችኋለሁ። ክላይንት ታይፕስ ገቨርንመንታል፣ ኢንዲቪጁዋል፣ ፕራይቬት ነው ያልኩት። ገቨርንመንታል ነው። ስለዚህ ምንድነው የምለው ሴቭ ኤንድ ኮንቲኒው ሴቭ ማድረግ ይችላል። ሴቭ ኤንድ ኮንቲኒው ምለው ምን ሲሆን ነው? ሌላ የክላይንቱ ኮንታክት ፐርሰን ሲያስፈልገኝ ሴቭ ኤንድ ኮንቲኒው ላለው። ዜርፎር አንድ ሰው ሚስተር አበበ ልበለው። አበበ ኢሜይሉ አንድ ኢሜይል ራሴን ኮንታክት ነምበር የሆነ ቁጥር ጆብ ታይትሉ ፕሮጀክት ኮኦርዲኔተር ኦር ፒኤም ሊሆን ይችላል። ሜል ፓስወርድ ሰጡታላችሁ። ከፈለጋችሁ ጀነሬት አድርጋችሁ መስጠት ትችላላችሁ፣ ወይም ደግሞ የራሳችሁን ዲፎልት መስጠት ትችላላችሁ። ይሄ ማለት ይሄ ፓስወርድ ኢሜል ይደረግለታል። በዚህ ኢሜል ክሬት ተደርጎላል ሎጊን አድርግ ይለዋል ማለት ነው። ስለዚህ ዲፎልት ፓስወርድ ፓስ 1 2 3 እንስጣው። ከዛ በኋላ ካን አክሰስ ኤቭሪቲንግ እንበለው። ከዛን ኢሜል ሎጊን ዲቴልስ ቱ ዘ ዩዘር። ከዛን ሌላ የምንጨምር ከሆነ ሴቭ አንድ ሞር እንላለን። ሌላም ካለ ሌላ ኮንታክት ካለ እንቀጥላለን፣ ከሌለ እናቆማለን ማለት ነው። ስለዚህ ክላይንት ሬጂስተር አድርገን ማለት ነው። ራይት ማንን ሬጂስተር አድርገን? አዲስ አበባ ሲዌሬጅን ሂር ፕላስ ደግሞ ኮንታክቱንም በበከበደንም ምን አደረኩኝ ማለት ነው? ሬጂስተር አደረኩኝ ማለት ነው። አንዳንዴ ሪፍሬሽ እናደርጋለን። ይሄ ዌብ ብራውዘር ካሽ ስለሚይዝ አንዳንዴ አዲስ አበባ ሲዌሬጅ ያው አበበ ከበደ መጣልን ማለት ነው። ስለዚህ አሁን አበበ ከበደ ጂሜል ላይ በገባ እሺ ጋይስ ምን ማድረግ አለብኝ? ይሄ የተላከልኝ ኢሜል አለ አይደለ? ኢሜል ለክላይንቱ የተላከው ሄሎ አበበ ከበደ አን አካውንት ሃዝ ቢን ክሬትድ ፎር ዩ ፕሊዝ ዩዝ ዘ ፎሎዊንግ ኢንፎ ቱ ሎጊን ኢን ዩር ዳሽቦርድ። ይኸው የሲስተሙን አድሬስ ላከ ዩአርኤሉን ኢሜይሉ አለ፣ ፓስወርድ ዲፎልቱ አለ። እስቲ ክላይንቱ መፈጠሩን ቼክ እናድርግ። ክላይንቱ አክሰስ ማድረጉ ማለት ነው። አብዱቼ ፎር አት ጂሜል ፓስ 1 2 3 4 5 ለምንድን ነው ያደረኩት? ሊከለክለኝ ይገባል ማለት ነው። ይሄ ፓስወርድ ትክክል አይደለም። ስለዚህ እንደዚህ ነው ቴስት እንድታደርጉልኝ የፈለኩት። ይግባባል? አብዱቼ ፎር ፓስ 1 2 3 ነው
ጀስት ላይክ ዲስ ማለት ነው። አት 1 2 2 3 ታይፒንግ ረሰርቻለሁ እዚህ ጋር 2 2 3 ማለት አለብኝ። እዛን 2 2 3 ገባልኝ ማለት ነው። ይሄው ክላይንቱ ፕሮጀክት ዜሮ ነው። ኢንቮይስ የተደረገ ነገር የለውም። ፕሮጀክት የለውም። የተላከለት ፕሮፖዛል የለውም። ምንም የሰራነው ነገር የለውም። ስለዚህ በዚህ መልክ አረጋገጠን። አመሰግናለሁ። ኔክስት ሌሰን ላይ ክላይንት ክሬት አድርገናል። እንዴት ነው ፕሮፖዛል ደግሞ ክሬት የምናደርገው እናያለን። ስቴይ ቲዩንድ። አመሰግናለሁ።